አርሲ ጉዳይ ሁለተኛ ቪዲዮዬ ነው። እንደሚመስለኝ አሁን እንደማየው በኢትዮጵያ በብሔርና በሃይማኖት ላይ ያተኮሩ ጥቃቶች ሊቆሙ ያልቻሉት አጥፊዎቹ ጠንካራ ስለሆኑ ሳይሆን አውጋዡና ሰላም ፈላጊው ሕዝብ በተበታተነ ስሜት ውስጥ ስላለን ይመስለኛል። የተወሰኑ ነገሮችን እኔ ከሰሞኑ አንደኛ አስቂኙ ነገር ሀዘን ላይ ስንሆን የምንከራከርባቸው ነገሮች ችግሩን የሚያባብሱ እንጂ የሚፈቱ አይደሉም። በብዛት ቁጣችን የሆነው የፖሰት አርቲስት ነው። ለምን ተገደለብን ሳይሆን ኤነርጂያችን የሚባክነው ሀዘን ላይ ነን አትረብሹን በማለት ነው። እከሌ ሀዘናችንን ተቀላቀለን እናንተስ በማለት ነው። ኮንሰርት ሰርዙ ለምን ዝም አልክ ወዘተ በማለት ወይ ለቆምክለት ሰብአዊነትና ሀሳብ ካልቆመ አንድ አርቲስት ቤት ውስጥ ምን ትሰራለህ? አንፎሎ አድርግና ፓወርለስ ታደርገዋለህ። ባይ ዘ ዌይ ሁሉም መንግስትም አርቲስትም ሁሉም ነገር አቴንሽንን ነው የሚፈልገው። አቴንሽንን ቴክ ኬር በማድረግ ፓወርህን መመለስ ትችላለህ። ካለዛ አየሩን ባረባ ንትርክ መሙላት ነው የሚሆነው። ሁለተኛ የአጀንዳዎች አጭር ዕድሜና የቁጣ ምርጫ ወይም ሴሌክቲቭ አውትሬጅ። በኢትዮጵያ ውስጥ በአንድ አሰቃቂ ጥቃት ላይ የምናሳየው ቁጣና ቁጭት እጅግ በጣም አጭር ዕድሜ ነው ያለው። ማህበራዊ ሚዲያውና ህዝባዊ ውይይቱ ካለ በአንድ አጀንዳ ላይ የሚቆይበት ጊዜ ከጥቂት ቀናት አይበልጥም። ሰሞኑን እንኳን በተፈጠረው ነገር ይሄ ፎቶ ልክ ነው ልክ አይደለም፣ ፌክ ኒውስ ነው ፌክ ኒውስ አይደለም ወሬያችን የነበረው። የአርሰናል ኮንሰርት ያስፈልጋል አያስፈልግም ክርክራችን የነበረው። ከዛ ደግሞ ከኮንሰርት ውስጥ ይሄኛው አርቲስት ወጣ ይሄኛው አርቲስት ገባ፣ ይሄኛው አርቲስት ግን እንደዚህ ነው ወሬያችን የነበረው። አሁን ደግሞ ከሆነ ሃይማኖት ጋር ለማያያዝ ነገሩን ስለዛ ነው የሚወራው። ስለዛ ባለማውራት ስለማንፈልገው ነገር ባለማውራት አቴንሽናችንን ከዛ በማንሳት አንፎሎ በማድረግ ይሄን ነገር ማስተካከል እንችላለን። አርቲስት አክቲቪስት የሆነ አባቶቻችን እነሱ ላይ ሀዘናችንን መወጣት አይጠበቅብንም። የኮምፒቲቲቭ ቪክተም ሁድ ደግሞ እኔ የበልጥ ውድድር ነው። አሁን እያንዳንዱ ወገን የደረሰበትን በደል ብቻ በትልቁ እያሳየ የሌላውን ህመም ለማሳነስ ይሞክራል። ይሄ ከአርሲው ጋር የሚገናኝ አይደለም። ከዚህ በፊት ከነበረው እኛንን የበለጠ የተጎዳ ነው የሚል የፉክክር መንፈስ ወግቶናል። ጥቃት አድራሹ የራሳችን ብሔር ወይም የሃይማኖት አባል ሲሆን የመከላከያ እርምጃ ነው የሚል እንዲህ ተደርገን ስለነበረ የምትል ሽፋን ጥፋቱን ለመሸፈን ይሞከራል። ይህ ደግሞ አጥፊዎቹ በህግ እንዳይጠየቁ መከላከል ብቻ ሳይሆን ለቀጣዩ ጥቃትም አረንጓዴ መብራት ያበራል። ጋይስ ይሄ ነገር አሁንም ደግሞ ደጋግሞ መከሰቱ አይቀርም። ስላለፉት ሟቾች ብቻ አይደለም ወደፊት ስለታቀደላቸው ጭምር የምናስብ ከሆነ መፍትሄው ያለው እኛ ጋር ነው። እኛ የምናረግበት መንገድ አደራረጋችን ነው መሰረታዊ ነገር። በአንድ አካባቢ ጥቃት ሲደርስ መሬት ወረራ መጥተው ነው ሃይማኖታችን ሊያጠፉ ስለተነሱ ነው ወይም የፖለቲካ ሴራ ነው በሚል ሰበቦች